ቁርአን ላይ አላህ አንድ ያወሳልን ታሪኮች አሉ። የትኛው ሰው ነህ ስል ጠይቃለሁ። ጥያቄ ራሳችን አሁን ከመጠቅሳቸው ሁለት ግለሰቦች የትኛውን እንደምንወክል እያሰብን እንከታተለው። የመጀመሪያው ግለሰብ ይህ ነው። ከዓመታት በፊት በነቢዩ ሰለላሁ ዐለይሂ ወሰለም ዘመን አንድ ግለሰብ ወደ እሳቸው መጣና ነቢዩ ሰለላሁ ዐለይሂ ወሰለም በእርሳቸው እንደሚያምን አላህን እንደሚወድ ውስጡ በኢማን እንደተሞላ አላህን አስመስክሮ ከረሱል ተመለሰ። ከረሱልም ዞር እንዳለ መዲና አካባቢ የሚገኙ እርሻዎችን፣ አዝርዕቶችን አቃጠለ፣ እንስሶችን ሁሉ ገደለ፣ መንገድ ጥሎ ወጥቶ ሄደ። ይህን ሲያደርግ የሚመለከተው አላህ እንዲህ አይነት ንግግራቸውና ድርጊታቸው የሚቃረኑ ሰዎች ኮንኖ